ብዙዎቻችሁ ታውቋቸዋላችሁ። ኮሎኔል መሐመድ ጋዳፊ የሚታወቁበት ብዙ ነገር ነበርና የዓለም ሕዝብ በአብዛኛው የሚያውቃቸው ይመስለኛል። መሽቀርቀር የሚወዱ መልበስ የሚያፈቅሩ ነበሩ። ወታደራዊ ልብስ ሲለብሱ አይን በሚበዘብዙ አንጸባራቂ ፈርጦች ደምቀውና ጎልተው ይታዩ ነበር። በግራጫው ወይም በጥቁር ኮታቸው ላይ በግራ ጎናቸው እስከ 10 የሚደርሱ ትላልቅ ሜዳሊያዎች ይደረድሩበታል። ሜዳሊያዎቹ የወርቅ ይሁኑ የአልማዝ አይታወቅም እንጂ የፀሐይን ጸዳል እየተቀበሉ ለመርጨት ኃይል ያላቸው ናቸው። የቀኝ ትከሻቸውን ከፍሎ በሚወርደው አረንጓዴ ጥብጣብ ላይ 4 የሚሆኑ ታላላቅ ሜዳሊያዎች ይደረድሩበታል። በሊቢያ የመከላከያ ሰራዊት ውስጥ የማይታወቅ አለባበስ ፈጥረው የእርሳቸው ብቻ በሆነ ማዕረግ ያሸበርቃሉ። በኮታቸው ክሳድና በትከሻቸው ላይ የማዕረግ ጌጦቻቸው ያንጸባርቃሉ። ወርቀ ዘቦ ጉንጉንም ይጨመርበታል። በ3 ዙር ወርቃማ የዘንባባ ጌጥ የተጠለፈው ቆባቸው እንደ እሳት ያበራል። እንዲያለብሰው እንዲያጌጠው ሲታዩ በዓለም የተፈጠረው ጌጥ ሁሉ የቀራቸው አይመስሉም ነበር። ሃይማኖታዊ አለባበስም አላቸው። የቀለማት አይነቱን ሁሉ የያዘው ቀሚስና መጎናጸፊያቸው ደርበውና ደራርበው ይከምሩታል። ቀደም ባለው ጊዜያቶቻቸው ደግሞ የአውሮፓ ፋሽኖችን ጭምር ይለብሱ ነበር። እንዲህ የነበሩት ሽቅርቅሩ ጋዳፊ ባለፈው ሐሙስ ግን ወግ ያለው ሸሚዝ የሌላቸው ሆነው ተገኙ። ሸሚዛቸው በላያቸው ላይ ተቀዶ ቅዳጁ በደም ተነክሮ ጸጉራቸው ተንጨብርሮ ለዓለም ሕዝብ ታዩ። እርቃናቸውን የሚሸፍንላቸው ልብስ ያጡ እንኳንስ ልብስ ፊታቸውን የበከለውን ደማቸውን ለማጠብ ውሃ ለማግኘት የማይችሉ የድሃ ድሃ ሆኑ። ኮሎኔል ጋዳፊ ራሳቸው ለራሳቸው ክብርና ማዕረግ ደርበውና ደራርበው ቢሰጡ በቃኝ ማለት የሚያስቸግራቸው ነበሩ። የሊቢያ ፈላጭ ቆራጭ መሪ፣ የሊቢያ የጦርና የደህንነት አዛዥ፣ የሊቢያ ንብረት ሁሉ ናዛዥና ተናዛዥ ነበሩ። ይህ ሁሉ አልበቃቸው ብሎ ንጉሠ ነገሥት ሆኛለሁ ብለው የወርቅ ዘንግ ከኋላቸው እያስያዙ በየስብሰባው የፕሮቶኮል ቅድሚያ እንዲሰጣቸው ደፍረው የሚናገሩ ነበሩ። ባለፈው ሐሙስ ግን አንዳች ክብር የሚባል እንጥፍጣፊ አልቀራቸውም። ያን ዕለት ያ ሁሉ መሬት ለመርገጥ የሚያስጨንቅ ክብርና ኩራት አልነበረም። እየተገፈተሩ እየተጎተቱ እየተላጉ ወደ መታረጃው የሚወሰድ ወንጀለኛ ሆኑ። ወንጀለኛ ብቻ ሳይሆኑ አቤት ቢል የማይደመጥ ወንጀለኛ አይነት ሆነው ጮታቸውን እንኳን የሚያዳምጣቸው አልነበረም። በመንገድ እየተጎተቱ በመኪና እየተገደሉ ተወሰዱ። ኮሎኔል ጋዳፊ የሊቢያ ሕግ ነበሩ። ሕገ መንግስቱ ራሳቸው ነበሩ። ቃላቸው ሕግ ነው። ሁሉንም ሕግ በእጃቸው ይዘው 42 ዓመታት መርተዋል። እንኳን የተናገሩት ያሰቡት ተጣድፎ የሚቀርብላቸው መሪ ነበሩ። ባለፈው ሐሙስ ግን ሕግ በሌሎች እጅ ዞራ አገኟት። ያን ዕለት ሕግ በማራኪዎቻቸው እጅ ሆና እንደፈለጓቸው አደረጓቸው። የተማራኪነት መብት ሳይጠበቅላቸው መሞታቸው ቀድሞ ተሰማ። እንኳንስ መብት ሊከበርላቸው አሟሟታቸውን እንዲህ ነው ለማለት ሳይቻል ቀረ። ጋዳፊ አጀብ ወዳድ ነበሩ። ለጉብኝት በሄዱበት ሀገር 400 እና 300 ሰው አስከትለው ተከበውና ተንከብክበው ይጓዙ ነበር። ከጥይት የፈጠኑት አጃቢዎቻቸው ያልተፈቀደለት ሰው እንኳንስ አጠገባቸው ሊቀርብ በሩቅ ለማየት እንኳን እንዳይችል እየገላመጡ ይከለክሉት ነበር። ጋዳፊ ደረታቸውን ገልብጠው በዝግታ እየተንቀባረሩ ሲራመዱ በአይናቸው እየገረመሙ ሲያልፉ እንኳን ሰው መሬት የምታረግድላቸው ይመስሉ ነበር። ያን ጊዜ የእርሳቸውን አይን ለመሳብ ብቻ ጭራቱን ሸጉቦ እየሰገደ የሚያጅባቸው ሽርጉድ ባይ ብዙ ነበር። ባለፈው ሐሙስ ግን አጃቢ የለ፣ የሚያከብር የለ። የከበቧቸው ሁሉ በጥይት የሚበረቅሷቸውና የሚጎትቷቸው ሊቢያኖች ብቻ ነበሩ። ከጭንቅላታቸው እየወረደ አይናቸው ውስጥ የገባውን ደማቸውን ለመጥረግ ያህል እንኳን ፋታ የሚሰጧቸው አልነበሩም። ያ ሁሉ ሰማይ ይነካ የነበረ ክብር ከባህር ወለል በታች ሰረገ።
ኮሎኔል ጋዳፊ የጠሉትን በአደባባይ ለማዋረድ ሐጃ ያላቸው ሰው አልነበሩም። የአሜሪካንና የእንግሊዝ መሪዎችን ሳይቀር ዘራቸውን እያንዘረዘሩ ዘልፈዋቸዋል። የተከበሩ ናቸው የሚባሉትን የሳውዲ አረቢያውን ንጉስ በስብሰባ ላይ አንጓጣዋቸዋል። የኬንያው የውጭ ጉዳይ ሚኒስትር እንደሚሉት ከሆነ ደግሞ የራሳቸውንም የውጭ ጉዳይ ሚኒስትር በውጭ ሀገር ባለስልጣኖች ፊት በጥፊ ይመታሉ። ጋዳፊ እንደፈለጉ በፈለጉ ጊዜ እያደረጉ ኖሩ። ግን ሳይዘልቅ ቀረ። ባለፈው ሐሙስ ግን እንኳንስ ሊማቱ እንኳንስ ሊሳደቡ እንደመታቸውና እንደሰደባቸው ለማወቅ የማይችሉ እጅግ ደካማና ድኩም ሆነው በጠላቶቻቸው ፊት የተቀበዘበዘች ነፍስ ምሳሌ ሆነው ታዩ። የ69 ዓመቱ አዛውንት የ42 ዓመታቱ መሪ ተንገላተውና ተዋርደው ይችን ዓለም ተሰናበቷት። አንቻለም የጀመረሽ እንጂ የጨረሰሽ የለም አላዝማሪ። ጋዳፊ ሞተዋል። ግን የጋዳፊ ነገር ከዚህ በኋላ አበቃለት ለማለት ያስቸግራል። 42 ዓመታት የተከሉትን ፍሬ የራሱ ጦስና መልካም ነገር በጎተተ ቁጥር መሐመድ ጋዳፊ ስም መነሳቱ አይቀርም። በርግጥ ካለፈው ሐሙስ ጀምሮ በሕይወተ ሥጋ የሉም። ነገር ግን 42 ዓመታት ጠፍጥፈው ያበጁት ወይም መንቅረው ያፈረሱት ሁሉ ስማቸውን ሲያስጠራ ይቆያል። ደግሞም ስማቸው ይጠፋም ይነሳም ዘንድ የመጪው መንግስት ተግባርና የወደፊቱ የሊቢያ ዕጣ ይወስነዋል። ሊቢያ በተደላደለ መንገድ መጓዝ ከጀመረችና ከቀናት አጽማቸውን እንጦርጦስ የሚወርድ የርግማን መዓት ይወርድባቸዋል። ወደ ባሰ ስለታማ መንገድ ካመራች ደግሞ አጥንታቸውን የሚያለመልም የነፍስህን ይማረው ምርቃት ይሽጎደጎድላቸዋል። እንዲህ እንደሚሆን ደግሞ ታሪክ በተደጋጋሚ ያሳይቶናል። ራሳቸው ጋዳፊ ንጉስ ኢድሪስን በኃይል አስወግደው ስልጣን ሲይዙ በርካታ ሊቢያውያን አበጀህ ብለዋቸው ነበር። ሊቢያኖች ጠጠር ቢወርቅ መሬት በማያርፍበት ብዛት እየተሰበሰቡ ጋዳፊ መሪያችን ነው እያሉ ጮኸውላቸውና አጨብጭበውላቸው ነበር። ንጉሱ ንብረታችንን ዘርፎናል፣ መብታችንን ገድቦናል፣ ስለዚህ አውርደው እያሉ የዛን ጊዜዎቹ ወጣቶች ክንዳቸው እስኪገነጠል ተርገብግበውላቸዋል። ላንቃቸው እስኪሰነጠቅ ጮኸውላቸዋል። ስልጣን እንደያዙ በተራ ቤት እየኖሩ አጀብና ጋጋታ ሳይኖር መኪናቸውን ራሳቸው እየነዱ ወደ ቢሮ ሲሄዱ መሬት ላይ ተቀምጠው ሲበሉ ህዝባዊ መሪ አገኘን ብሎ የዘመረላቸው ህዝብ ቁጥር ቀላል ነበር ለማለት አይቻልም። ግን የስልጣናቸው ዓመታት ከ5 ወደ 10 ከ10 ወደ 15 በተላለፈ ቁጥር ሁሉም ነገር ተለዋወጠ። ለህዝብ ጥቅም እያሉ የፈለጉትን እርምጃ ሁሉ መውሰድ ጀመሩ። የሚገደለው ሲበዛ፣ የተወካይ ምርጫ ሲቀር፣ የመሪና የተመሪው ህዝብ ልዩነት የሰማይና የምድር ያህል ሲለጠጥ የንጉስ ኢድሪስ ዘመን ተናፈቀ። በንጉሱ ዘመን ቢያንስ የፓርላማ አባላትን ህዝቡ በቀጥታ ይመርጥ ነበር። የፍትህ ስርዓት እንደ ስርዓት ተዋቅሯል። ቢያንስ በልብህ ምን አሰብሃል ተብሎ ነገር አያገኘውም ነበር። ያን ጊዜ የጎደለው ይሙላልኝ ያጣሁትን ላግኝ ብሎ የጮኸው ህዝብ የነበረውን ሲያጣ የንጉሱን ነፍስ ይማር አለ። የአሁኖቹ አማጽያን ጭምር ገና እንቅስቃሴያቸውን ሲጀምሩ ባንዲራቸውን በንጉሱ ዘመን እንደነበረው መልሰዋል። የጋዳፊን እንጂ የንጉሱን ስም በክፉ የሚያነሳ አይሰማም። የጋዳፊ ያጋደለ አስተዳደር የቀድሞውን ንጉስ አስከበራቸው። ወደፊትም የጋዳፊ ስምና ተግባር የሚመዘነው በመጪው አስተዳደር ተግባር መሆኑ የማይቀር ነው። ለሊቢያ ህዝብ የቀድሞውን መንግስት የሚያመሰግንበት ድል እንዳይገጥመው እንመኛለን። 8 ወራት ሙሉ ሊቢያ ታመሰች። ጋዳፊ ገና የቱኒዚያውን አመጽ ውጤት ሲያዩ ገንግነው ህዝባቸው ልብ እንዲገዛ መልእክት አስተላልፈው ነበር። ግን ጊዜዋ እየጎደለችባቸው ነበርና የሰማቸው አላገኙም። ያን ጊዜ ጀምሮ እንቅልፍ የማያስወስድ መረጃ በየቀኑ ይደርሳቸው ነበር። ያለፉትን 2 ወራት ደግሞ ከሁሉም ጊዜ በባሰ ሁኔታ ቀን ተደብቀው ሌት ሸሽተው እየተገላመጡ የቆቅ ህይወት ሰነበቱ። 2 ወራት ሙሉ በተደበቁበት ቦታ ከላይ ቦምብ ከታች ጥይት እየዘነበባቸው ከረሙ። ድምጻቸውን ብቻ በሶሪያ ሬዲዮ ጣቢያ እያሰሙ ተነስ ብለው ቀሰቀሱ።
እናሸንፋለን አሉ። ግን ሁሉም ነገር አልተሳካም። የተሳካላቸው ነገር ቢኖር አንድ ነገር ነው። እኔ የምኖረውም የምሞተውም ሀገሬ ውስጥ ነው ብለው ነበር። እንዳሉትም እንደሌሎች አምባገነኖችና ክፉ መሪዎች ፎክረው በኋላ ግን ተብረክርከው ነፍሴን ላድን ብለው ሳይፈረጥጡ እዚያው ሀገራቸው ሞቱ። እንደ ሳዳም ሁሴን የሚያስጠጋቸው አጥተው አልነበረም። የተለያዩ የአፍሪካ ሀገሮች ወደኛ ጋር ኑልን እንዳሏቸው ተሰምቷል። እርሳቸው ግን በሀገሬ እሞታለሁ እንዳሉ እዚያው ሀገራቸው ሞቱ። አምባገነኖች ካልጨነቃቸው በቀር እንዲህ ሲያደርጉ ብዙም አይታይምና ጋዳፊ በዚህ በኩል የተለዩ ሳይሆኑ አይቀሩም። معي الملايين مش من الداخل، معي الملايين من الأمم الأخرى. أنا نريد أن نوجه نداء إلى كل ከኔ ጋር ሚሊዮን የሚሆነው ህዝብና በታላቅ ኃይል እንዳሸንፍ ይረዳኝ ፈጣሪ አሉ። በየበረሃው ሚሊዮኖችን ላሰልፍ ይችላልው። ማንንም ሊያቆመኝ አይችልም። ሰልፋችንን ከመጀመራችን በፊት ራሳችሁን አድኑ። ውሸት እንዲነግሯችሁ አትፍቀዱላቸው። እኔ ቬንዙዌላ ሄጃለሁ። ያምላክ ያለ የመጀመሪያውን የዘንድሮውን ሰማዕት የአብዱል ሰላምን ሬሳ ትቼ ነው ቬንዙዌላ የምሄደው። ይህን ታምናላችሁ? ውሸቶች በዝተዋል። ትላንት ጋዳፊ ቬንዙዌላ ሄዳሏችሁ፣ እኔ ግን እዚሁ ነኝ። እነዚህ አረብ ቴሌቪዥኖች ዋና ጠላቶቻችሁ ናቸው። ነዳጃችሁን፣ ነፃነታችሁን፣ ስልጣናችሁንና ሊቢያን ሊያወድሟት ይፈልጋሉ። ምክንያቱም ይቀኑባችኋል። من أنتم؟ دقت ساعة العمل، دقت ساعة الزحف، دقت ساعة الانتصار. لا رجوع، إلى الأمام، إلى الأمام، إلى الأمام. ثورة ثورة. ኮሎኔል መሐመድ ጋዳፊ ከ69 ዓመታት በፊት ሰርት ላይ ተወለዱ። ያን ጊዜ ሰርት በድንኳንና በበረሃ ጎጆ የሚኖሩ ጥቂት ነዋሪዎች የሚኖሩባት ደካማ ከተማ ነበረች። ጋዳፊም እድገታቸው በዝቅተኛ አኗኗር ደረጃ ነበር። አሁን ግን ሰርት ታላቅ ከተማ ሆናለች። ጋዳፊ ታላላቅ ህንጻዎች አስገንብተውላታል። የአፍሪካ ህብረት ጽሕፈት ቤትን ከአዲስ አበባ ለማስወሰድ የሚያማልሉበትን ዓለም አቀፍ ደረጃውን የጠበቀ የስብሰባ ማዕከል ማሰርተው አዘምነዋታል። እርሳቸውም የዛኑ ያህል አድገዋል። 42 ዓመታት በመሪነት ቆዩ። አሁን ደግሞ ባደጉባትና ባሳደጓት ከተማ እትብታቸው በተቀበረበት መንደር ደማቸው ፈሶ ሕይወታቸው አለፈች። ጋዳፊ ባለፈው ሐሙስ እንዴት እንደተያዙና እንደተገደሉ የጠራ መረጃ እስካሁን አልተነገረም። መሞታቸው መገለጽ ከጀመረበት ከሐሙስ ቀትር ጀምሮ የተጣረሱ ዘገባዎች ሲዘገቡ ቆይተዋል። እስካሁን ጊዜ ድረስ ጎልቶ የሚታየው ይህን ይመስላል። ጋዳፊ ሐሙስ ከጧቱ 1 ሰዓት ተኩል ግድም በመኪና ሆነው ከሰርት ለመውጣት ንቅናቄ ያደርጋሉ። የመከላከያ ሚኒስትራቸው ሜጀር ጀነራል አቡበከር የኑስና ሌሎች እስካሁን ስማቸው ያልተጠቀሱ ባለስልጣኖቻቸውን የያዙ 15 መኪናዎች ያህል ተከትለዋቸዋል። ከከተማው ዳር እንደደረሱ እንቅስቃሴያቸውን በሳተላይት መገናኛ የሚከታተለው የኔቶ የጦር ኃይል የፈረንሳይን ተዋጊ አይሮፕላን ላከባቸው። መኪናዎቹ በፈረንሳይ ጀቶች ተመቱ። የተመቱት መኪናዎች ሲታዩ እንኳንስ ሰው ትንኝ ይተርፋል ተብሎ አይገመትም። የወላለቁ ቆርቆሮ እስኪመስሉ ድረስ ነደዋል። ከዚያ ውስጥ ግን ጋዳፊ ተረፉ። መጀመሪያ የቆሰሉት በአይሮፕላኑ ቦምብ ምት ይሁን ወይም በሌላ እስካሁን አልተጣራም። መኪኖቻቸው ስለወደሙ 1 ኪሎ ሜትር ርቀት ያህል በእግራቸው ተጉዘው ወደ ከተማ ተመለሱ። የአማጽያኑ ወታደሮች ለመጀመሪያ ጊዜ ጋዳፊን የት እንዳገኟቸው የሚሰጡት መረጃ የተለያየ ነው። አልጀዚራ የጠየቀውና ሲያዙ እዚያው ነበርኩ ያለው ወታደር የሚናገረው ህንጻ ክፍል ውስጥ ሆነው አጃቢዎቻቸው ከበዋቸው እንደነበርና አማጽያኑ በኃይል ጥሰው እንደያዟቸው ይናገራል። አንደኛው ወታደር እሆዳቸው ላይ በጥይት መታቸው፣ እኔም በጫማ የመታሁት ይላል። ቢቢሲ የጠየቀው ሌላው የወታደር ልብስ የለበሰው የሽግግሩ መንግስት ታጣቂ እሱና ጓደኞቹ ከጀነራል አቡባካር ጋር አግኝተው እንደያዟቸው ይናገራል። በእጁ ላይ ያሰረውም ሰዓት ከጀነራል የኑስ እጅ ወሰደው መሆኑን በኩራት ይናገራል። ጋዳፊን ሲያገኟቸው ጠመንጃና የወርቅ ሽጉጥ ይዘው እንደነበረ ይናገርና በክንዱ ላይ ከመቁሰሉ በቀር እኛ ጋዳፊን አልደበደብነውም ይላል። ነገር ግን በኋላ ከፊልም ላይ እንደታየው የቆሰሉት ራሳቸው ላይ ነው።
ሌላው የአልጀዚራ ተጠያቂ ጋዳፊ በውሃ መውረጃ ቱቦ ውስጥ መገኘታቸውን ይናገራል። በቅርቡ የተሰሙ መላምቶች ደግሞ ቱቦ ውስጥ የገቡት መኪናቸው ጋይቶ በእግራቸው ወደ ከተማ ከተመለሱ በኋላ ነው። በማንኛውም መንገድ ጋዳፊ በአባራሪዎቻቸው እጅ ወድቀዋል። የተያዙት በሕይወት ነው። ፊታቸው ከራሳቸው ላይ በሚወርደው ደም ተበክሏል። ደማቸው በግራ ፊታቸው ላይ የወረደ የግራ ትከሻቸውን አጨቅይቶታል። ዓይናቸው ውስጥ የሚገባውን ደም ለመጥረግ ሲሞክሩ ይታያሉ። የለበሱት የወታደራዊ ሸሚዝ ተቀዳዷል። ጸጉራቸው ተንጨባሯል። ወታደሮች ዙሪያውን ከበው እያዳፉ ወደ ፒክአፕ መኪና ይወስዷቸዋል። እንደሚናገሩ የአፋቸው እንቅስቃሴ ያሳያል፣ ግን አይሰሙም። የያዟቸው ወታደሮችና በአካባቢው የነበሩ ሰዎች ሁሉ በከፍተኛ ድምፅ ስለሚጮሁ አካባቢው ተደበላልቋል። ጥይቱም ሳያባራ ይንጣጣል። ፈጽሞ መሬት እየተንቀረቀበች ይመስላል። መኪናው ላይ እስኪያወጧቸው ድረስ ጋዳፊ በሕይወት ነበሩ። እስከዚያች ሰዓት ቀለበታቸው ከጣታቸው ላይ እንደነበረች ትታያለች። አብረዋቸው የነበሩት የመከላከያ ሚኒስትሩ ሜጀር ጀነራል ዩኑስ ሞተዋል ተብለው ሬሳቸው በመኪና ላይ ተጭኖ ታይቷል። የጋዳፊ ልጅ ሙታሲን ጋዳፊ እዚያው ሰርት በሕይወት ተያዘ። በተቀረጸው ፊልም እንደሚታየው በካኔቴራ ብቻ ሆኖ የከበቡትን ወታደሮች ጩኸትና ጉንተላ በጸጥታ ይከታተላል። ከወገቡ በላይ ደም አይታይበትም። ተማራኪዎቹ ወደ ምስራታ ሆስፒታል በጥድፊያ ሲወሰዱ በሕይወት ነበሩ። ምስራታ ሲደርሱ ግን የታየው የጋዳፊና የልጃቸው የሙታሲን ጋዳፊ አስከሬን ነበር። የጋዳፊን አስከሬን ሸሚዛቸውን እየቀደዱ እያንገላቱ አወለቁት። በአንድ ክፍል ውስጥም ከወገባቸው በላይ ራቁታቸውን ሆነው በወለል ላይ ተጣሉ። አሸናፊዎቻቸው ፎቶግራፍ አብረዋቸው ሲነሱም ይታያል። በግራ ግንባራቸው በጥይት መመታታቸው ያስታውቃል። ልጃቸውም በምስራታው ሆስፒታል ወለል ላይ አስከሬኑ ተጥሏል። ጋዳፊና ልጃቸው እንዴት ሞቱ የሚለው ጥያቄና ማራኪዎቻቸው ሳይገድሏቸው አይቀርም የሚለው ጥርጣሬም እየጎላ ሄዷል። የሽግግር መንግስቱ ቃል አቀባይ ጋዳፊ በሕይወት ተይዘው ወደ ሆስፒታል ሲወሰዱ በተነሳው የተኩስ ልውውጥ ቆስለው ሞቱ ይላሉ። የታማኞቻቸው ጥይት ይሁን ያማጽያኑ ለማወቅ ለጊዜው አልቻልንም ባይ ናቸው። ይህ የቃል አቀባዩ ንግግር ግን በአንዳንዶች ዘንድ ትርጉም የሚሰጥ ሆኖ አልተገኘም። በመንገድ ላይ ገደሏቸው ተብሎ እየታመነ ነው። ለነገሩ አሁን ያለው የደስታ ግለትና ሙቅታ ጋዳፊ መገደላቸውን እንጂ እንዴት ተገደሉ፣ በምርኮኞች ደንብ ተይዘዋል ወይ የሚለውን ጥያቄ እንኳንስ ሊቢያኖቹ አምነስቲም ሲያነሳ አልሰማንም። እንዲያውም በብዙዎቹ ዘንድ የጋዳፊ መሞት እንደ ግልግል ታይቷል። አልጀዚራ ያነጋገራቸው ፕሮፌሰርም ሆኑ በደስታ ሰልፉ ላይ ተገኝተው የተጠየቁት ሁሉ በጋዳፊ መሞት የመገላገል ስሜት ተሰምቷቸዋል። ጋዳፊ ቢኖሩ ኖሮ በዓለም አቀፍ ፍርድ ቤት ወይስ በሊቢያ ፍርድ ቤት ይዳኙ ከሚለው ሐሳብ ጀምሮ ፍርዱ ተጽዕኖ አለው እስከሚለው ድረስ አወዛጋቢ ወሬ ይፈጠር እንደነበረ ያስባሉ። ስለዚህ መሞታቸው ጣጣቸውን ሁሉ ጨርሰውና አጠናቀው እንደሄዱ አስቆጥሮላቸዋል። ሊቢያ በ1900ዎቹ መጀመሪያ በቱርኮች በኋላም በኢጣሊያኖች በተያዘችበት ወቅት በሶስት ግዛት የተከፋፈለች ነበረች። የፌዛን፣ የትሪፖሊታና፣ የሴሬኔካ ግዛት በጎሳ ባልነታቸውም የተለያዩ ናቸው። ከሁለተኛው የዓለም ጦርነት በኋላ ኢጣሊያ ይዞታዎቿን እንድታጣ ስትደረግ የጎሳ ግዛቱን ተከትለው እንግሊዝ የምዕራቡን የፌዘንና የትሪፖሊታናን፣ ፈረንሳይ የምስራቁን ግዛት ተቆጣጥረው አስተዳድረዋቸዋል። ግዛቶቹ በተባበሩት መንግስታት ድርጅት አደባባይ ጭምር የመገንጠል ጥያቄ ቀርቦባቸው በድምጽ ብልጫ በንጉሱ ጥላ ስር በአንድነት እንዲተዳደሩ ሆኗል። የምዕራቡ ክፍል ተወላጅ የሆኑት ጋዳፊ ስልጣን ሲይዙ የምስራቁን ክፍል ተጽዕኖ አድርገውበታል የሚባል ውስጣዊ ጉምጉምታ ቀድሞም ሲሰማ ነበር። ያምናው አመጽም በቅድሚያ የተቀሰቀሰው በምስራቁ ወይም ቀድሞ የፈረንሳይ ቅኝ በነበረው በቤንጋዚ ግዛት መሆኑ የዚሁኑ ጉምጉምታ እርግጠኝነት ያመላክታል።
አሁን ያለው የተለያየ ሐሳብ የወደፊቷ ሊቢያ እንዴት ትሆናለች የሚለው ነው። የሊቢያ ጉዳያችን ነው ብለው ከሶሪያና ከየመን ይልቅ በተለያየ ሁኔታ ለሊቢያውያን ሀብትና ሲቪሎች ትኩረት ሰጥተው ጦርነቱን የረዷቸው ምዕራባውያን የሚፈልጉት በዲሞክራሲ እንድትተዳደር ነው። ሃይማኖትን መሰረት ያላደረገ በምርጫ የተዋቀረ መስተዳደር እንዲኖር ይፈልጋሉ። የቁጥሩ ልክ ባይታወቅም ሊቢያውያን አሁንም በደስታ ሰልፉ ላይ የተገኙት በእስልምና እምነት መሰረት ያደረገ መስተዳደር እንዲኖር መፈለጋቸውን በቃለ መጠይቃቸው ላይ ተናግረዋል። ሁለቱንም አይነት ሐሳቦች የተለያዩት የውጭ ሀገር መንግስታት እንደ ጥቅማቸውና እንደ ፍላጎታቸው ይጋሯቸዋል። በአሸባሪነት የተፈረጀው አልቃይዳ ከሳምንት በፊት ባወጣው መግለጫ ሊቢያውያን የሸሪዓ ሕግን እንዲከተሉ አሳስቧል። ከነ አሜሪካ ተንኮልና ሴራ ተጠንቀቁ ሲሉ የአልቃይዳው መሪ አይማን አልዛዋሪ አስጠንቅቀዋል። በአልጀዚራ ላይ ቀርበው አስተያየት የሰጡት ምሁር ደግሞ የሊቢያውያን አንድነት አስጊ እንዳይሆን በሕገ መንግስት የተገደበ ንጉሳዊ ስርዓት እንዲሆን ይጠቁማሉ። ሊቢያውያን በንጉሱ ጊዜ የተሻለ ዲሞክራሲ መኖሩን ስለሚያውቁ በሕገ መንግስት ለተገደበ ንጉሳዊ አስተዳደር ልባቸው ክፍት ነው ባይ ናቸው። እነዚህን የመሳሰሉ የተለያዩ ሐሳቦች ገና ወደፊት በብዙ ይቀርባሉ። አዲሱ መንግስትም እነዚህን ሐሳቦች ማስተናገድ ይጠበቅበታል። እንዴት እንደሚያስተናግዳቸው በራሱ አስጨናቂና አወዛጋቢ ጉዳይ ሳይሆንበት አይቀርም። አዲሱ መንግስት ከዚህ በኋላ የሚፋጠጠው በማሳደድና በማባረር ጨዋታ ሳይሆን ህዝብን በማስተዳደር ሀገርን በመምራት ጉዳይ ነውና ዋነኛ የችግሩ ጊዜው ከዚህ በኋላ ነው። ኮሎኔል መሐመድ ጋዳፊ መዳኘት ያለባቸው በሊቢያውያን ብቻ መሆን እንዳለበት ጥርጥር የለውም። ሌላው ከራሱ ጥቅምና ጉዳት አንጻር ስለሆነ የጋዳፊን ማንነት አያሳይም። ለምሳሌ የደቡብ አፍሪካ አፓርታይድና የዚያን ጊዜ ወዳጆቹ እና አሜሪካ እና እንግሊዝ ጋዳፊ ለኤንሲ ድጋፍ ማድረጉን እንዳሸባሪነት ያውባቸው ነበር። የነጻነት ታጋዮቹ ደቡብ አፍሪካውያን ደግሞ ነጻ አውጫችን እያሉ ያሞግሷቸዋል። ምዕራባውያን አምባገነን ያደርጓቸዋል። ሌሎች ደግሞ ሙሴቪኒን ጨምሮ ሀገሩን ለሃያላን መንግስታት አሽከር ያላደረገ ይሏቸዋል። ሌላው ቀርቶ ከሁለት ወራት በፊት በትሪፖሊ በሚገኘው አረንጓዴው አደባባይ ተሰብስቦ ፎቶግራፋቸውን እየሳመ አባታችን የሚለው ሰው ብዛት ምን ያህል እንደነበር አይተናል። አሁን ደግሞ በመገደላቸው ዜና በሰማዕታት አደባባይ የሚጨፍረው ህዝብ ተርፎ መፍሰሱን አይተናል። ይህ ለፈራጅ ያስቸግራል። ለማንኛውም ከዚህ በኋላ የጋዳፊ ነገር ትኩስ ዜና መሆኑ አብቅቷል። ከእርሳቸው ይልቅ እስካሁን ፍንጩ ያልተገኘው የልጃቸው የሲያፍ አልእስላም ጉዳይ አጓጊ ዜና ሆኖ ይቆያል። አልሲያፍ አልእስላም የት ደርሶ ይሆን? አንቻለም የጀመረ